እሱ ደግሞ እናቱ ቤት እያለ ባይኔም አታሳዩኝ ይለው የነበረው ምግብ እዛ ጥርግም ሽክ አድርጎኝ ነው የሚበላው። ይሄን አልወድም ብሎ አያውቅም። አሁንም ሌላ ጸብ፣ ሌላ ጭቅጭቅ መጣ። ቤታቸው ከፍቅር ይልቅ ጸብ እየሞላበት ሲመጣ ወንድሜም ብልህ ነበርና ስራዬ ወደ አዲስ አበባ ሄዷል ብሎ እኛ የምንኖረው ናዝሬት አካባቢ ነው። በስራ ማሃኝቶ ከእናቴ ራቀ፣ ወደ አዲስ አበባ መጣ ትዳሩን ለማዳን ሲል። ያንዴም እኔ በሁለቱ መሀል የተፈጠረውን ጸብ እንደ ጥሩ አጋጣሚ አይቼ ይሄ ጸብ ሳይበርድ ለእናቴ እጄ ነግሬ ቤታቸውን ማበጣበጥ አለብኝ ብዬ እየከነፍኩ ወደ ቤቴ መጣሁ። እቤት ስመጣ ለእናቴ የሆነውን ሁሉ ነገርኳት። ሰደብኳት፣ ሰደበችኝ። እሱንም እንዲያለችው አሰቃየችው። ልጅሽ ከሰውነት ጎዳና ወጥቷል፣ ይቺን ሴት አንድ በያት ምናምን ብዬ በቃ ሁለት ብዙ ነገር አልኳት። በእርግጥ ልጅ ነበርኩ። እናቴም አበደች። በሱ የመጣባት ለሷ ገዳይዋ ነው። ወዲያው ስልኩን አንስታ ምንድነው እቺ ልጅ የምታረግህ? ምንድነው የምትል? አሁኑኑ ፍታት፣ ከኔ ትእዛዝ እንዳትወጣ። ድሮም አልወደድኳትም ነበር። እኔ እናንተን አቆራረጠችን። ከአጠገቤ እንዳትርቅ ምፈልገው የነበረውን ልጄን ባህር ማዶ ወሰደችብኝ። በወር አንዴ እንኳን አላይህም፣ ለካ ቀቅለሃለች እያለች እብድ ስትል ወንድሜ እናቴን ይቆጣት ጀመር። እናቴ በትዳሪ አትግቢ፣ እኔና እሷ ሰላም ነን፣ ጭራሽ የእሷን ወሬ ሰምተሽ በትዳሪ መግባት ጀመርሽ፣ እረፊ በቃ፣ በትዳሪ አትግቢ፣ እኛ ጥሩን ያለ ነው፣ ይሄ ባልና ሚስት ጉዳይ ነው ብሎ ወደ እናቴ ተገልብጦ እናቴን ይቆጣት ጀመር። ጸባቸው ሳይበርድ ሳይውል ሳያድር በዚህ ፍጥነት መጥቼ እኮ ያቃጠርኩት የሆነ ነገር እንዲፈጠር ነው ብዬ ያውለት ንድድ አልኩኝ። ያ ወንድሜን አከብረዋለሁ፣ እፈራዋለሁ፣ ምንም አላልኩኝም። እናቴም አንተ ልጅ ብላ እየተቆጣች እሪምቧ ስትል በቃ ረፊ፣ ትዳሪ ውስጥ አትግቢ፣ እንደ ማንኛውም ባልና ሚስት ጸብ ነው እናቴ፣ መጥቼ ደግሞ አይሻለው፣ ከዚህ በኋላ ይቺን ልጅሽን ግን እንዳትልኪብኝ ብሎ ከዛ ቤት ድጋሚ እንዳልሄድ ተባረርኩኝ። ሌሎቹም እህቶቼ ከዚህ በኋላ እኛ ጋር እንዳትመጣ ብለውኛል። ምክንያቱም እኔ እዛ ሄጄ በመጣው ቁጥር ለእናቴ የምነግራት ሁሉ ነገር እናቴ በባሎቻቸውና በሚስቶቻቸው ላይ ከፍተኛ ጥላቻ እንዲኖራትና ሁሌም ተጨናቂ እንድትሆን አድርጓት ነበር። እኔ አውቄ ሳላውቅም ያደረግኩት ነገር ነው። ለወንድሜ ደውላ ወንድሜና እናቴ የሚያደርጉትን ውይይት ሲሰማ የነበረው አባቴ ስልኩ ከተዘጋ በኋላ አንቺ ሴትዮ እንደው አርጅተሽም አትማሪም? የባልና የሚስት ጸብ እስካልጋ ነው ያልኩሽ ስንቴ ነው? የባልና የሚስት ጸብ እኮ እስካልጋ ነው አላት። ግራ ገባኝ። ምን ማለት ነው እስካልጋ? የቱንም ያህል ቢራኮቱ የኩንም ያህል ቢፋጩ አልጋ ላይ ሲወጡ ይረሱታል ማለት እንደሆነ የገባኝ አሁን ነበር። ከዚህ በኋላ ይቺም ልጅ ቤታቸው እንዳትሄድ፣ አንቺም እንደዚህ አይነት ወሬ እየሰማሽ ትዳራቸው መሀል እንዳትገቢ፣ ይኑሩ፣ ታያቸው። በዚህ እድሜሽ እንዳላገባች ሕፃን ልጅሽ ሆነሽ እነሱ ህይወት ውስጥ እየገባሽ እንደዚህ መፈትፈት ምንድን ነው? ታያቸው፣ በቃ ይኑሩበት ብሎ አባቴ በጣም ተቆጣ። ከዛ በኋላ እኔም በየቤቱ እየሄድኩኝ የተወሰነ ጊዜ ማሳልፈውን ምኖረውንም ነገር አቆምኩኝ። በቤቴ አገሬ መቀመጥ አይሆንልኝም። አብሶ የረፍት ሰዓት